የሰሞኑ የማህበራዊ ሚዲያ መነጋገሪያ ከሆኑት ጉዳዮች መካከል የኦሮሚያ የቱሪዝም ኮሚሽን ኮሚሽነር ሌሊሴ ዱጋ የካንሰር ሕክምና እየተከታተሉ መሆናቸውን በመግለጽ ፎቶአቸውን ጭምር አያይዘው በማህበራዊ ሚዲያ ላይ ከቀናት በፊት አጋርተው የነበረ ሲሆን እንደገና ሌላ አስደናቂ መልእክትን አስቀምጠዋል። ይህንንም ተከትሎ በርካቶችም ክብርት ኮሚሽነር እግዚአብሔር ጨርሶ ይማርሽ፣ የሞቱን ደብዳቤ በህይወት የሚቀይር አምላክ እርሱ፣ ምንም የሚሳነው ነገር የለም በማለት ሐሳብና አስተያየታቸውን እየሰጧቸው ይገኛሉ። ሌሊሴ ጸጉራቸውን አጥተው ከሚሰሩባት ላፕቶፕ ፊት ለፊት በፈገግታ የተሞላ ፎቶግራፋቸውን እየሰራው እየታገልኩ እያሳካው ከሚል የእንግሊዝኛ ጽሑፍ ጋር አጋርተዋል። ኮሚሽነሯ ይህንን ፎቶና መልእክት ካስተላለፉ በኋላ በርካታ ሰዎች እንዲፈወሱ መልካም ምኞታቸውን በመግለጽ ፎቶአቸውን እያጋሩት ነው። እንዲህ ያለውን የጤና ሁኔታ ለህዝብ ማጋራት ባልተለመደበት ማህበረሰብ ውስጥ ኮሚሽነር ሌሊሴ ይህንን ማድረጋቸው በብዙዎች ዘንድ መነጋገሪያ ከመሆኑም በላይ አድናቆት እንዲቸራቸው አድርጓል። ሌሊሴ ሕክምና እየተከታተሉ የሚገኙበት በመካከለኛው ምስራቋ ዮርዳኖስ ውስጥ ነው። ስላሉበት ሁኔታ ለቢቢሲ አማርኛ ቃላቸውን መስጠታቸውን እኛም ተመልክተናል። ሌሊሴ ዱጋ ምን አሉ? ሊምፎሚያ በተባለው የካንሰር አይነት መያዜን ያወቁት ከ4 ወራት በፊት ለሌላ ምርመራ ወደ ጤና ተቋም በሄድኩበት ወቅት ነው። ይህ የካንሰር አይነት ነጭ የደም ሕዋስን የሚያጠቃ ነው። የጋስትሮ ኢንተስታይን ችግር፣ ሰውነት ምግብ የሚያብላላበት ሆድ ዕቃ ህመም መስሎኝ ወደ ሆስፒታል ሄድኩኝ። ካንሰር እንደሆነ ተነገረኝ። ቀላል ግን አልነበረም። የካንሰር 4ኛ ደረጃ ላይ ነው ያለሁት። የሚጎዳኝ ነገር ቢሆን በፈጣሪ አምናለሁ። ፈጣሪን አስቀድማለሁ፣ እጸልያለሁ። ባለቤቴ፣ ልጆቼ፣ ቤተሰቦቼና ጓደኞቼ ከጎኔ ናቸው። ይጸልዩልኛል፣ ያበረታቱኛል። ህልም ስላለኝ ብታመምም መኖር መታገልና ታትሮ መስራትን በፍጹም አላቋርጥም። አሁን ላይ የኬሞቴራፒ ሕክምና እያገኘውና እየተከታተልኩ እገኛለሁ። ብዙ የጎንዮሽ ጉዳት አልደረሰብኝም። ጸጉሬን አጥቻለሁ። ቆንጆ ጸጉር ነበረኝ። ጸጉር ማጣት ለሴት ልጅ ከባድ ነው። ጸጉር ማጣት የተለየ ዝግጅትን ይጠይቃል። ፈጣሪ ረድቶኝ ወደ ሀገሬ ከተመለስኩኝ ለሕክምና ገንዘብ የሌላቸውን የካንሰር ህሙማን የሚደግፍ ማዕከል ማቋቋም እፈልጋለሁ። በባለቤቴ በኩል የተባበሩት መንግስታት የጤና መድህን አለኝ። መንግስትም እያሳከመኝ ነው። የገንዘብ ችግር ስለሌለብኝ ነው እየታከምኩ ያለሁት። እርዳታ የሚያሻቸው ግን ብዙ ሰዎች አሉ። ሲሻለኝ እነዚህን ሰዎች ለመርዳት ማዕከል አቋቁማለሁ። አሁን ላይ ብርታት የሰጠኝ የህይወት ፍልስፍናዬ ነው። የህይወት ፍልስፍናዬም ቀላል ነው። በየቀኑ የምችለውን ማድረግ፣ ዋጋ ያለውን ነገር ማድረግ እና ጥሩ መሆን ነው። ፈጣሪ ያስተማረን ይህንን ነው። ምድር ላይ እስካለን ድረስ ጥሩ ነገር ብናደርግ መልካም ነው። ያለኝ ህይወት የኔ አይደለም፣ የእግዚአብሔር ነው። የምኖረው እሱ የሰጠኝን ነው። ያለ ጸጸት መኖር ነው የምሻው የምፈልገው። ለመኖር የሚያበረታኝና ወደፊትም የምቀጥልበት ምክንያት ይህ ነው። በየዕለቱ ጥሩ እንዳደረኩ ለራሴ እየነገርኩት ከፈጣሪ ምህረትን ጠይቄ ነው ሁልጊዜ የምተኛው። ሕክምናውን ለመጨረስ ከ4 እስከ 5 ወራት ይወስዳል ብሏል። ሌሊሴ ዱጋ አሁን ላይ ካሉበት ዮርዳኖስ ሆነው ስራቸውን ቀጥለዋል። ውድ የክርስቲያን አዲስ ዩቲዩብ ቻናል ቤተሰቦቻችን እጅግ የሚያሳዝንና ልብ የሚሰብር ሁኔታ ውስጥ ነው ያሉት ኮሚሽነሯ። እውነት ለመናገር ከሆነ እግዚአብሔር ለምን እንዲያደረግ ለምን የሆነብኝ አይባልምና በደረሰባቸው ነገር ሁሉ ተስፋ ያለ መቁረጥና በህይወታቸው የጀመሩትን ስራ አስቀጥለው በስራ ገበታቸው ላይ ሆነው ሕክምናቸውን እየተከታተሉ መሆናቸውን የገለጹ ሲሆን በዚህ ሁሉ ውስጥ እንግዲህ ኮሚሽነሯ ለሰፊው የኢትዮጵያ ህዝብ ትጋታቸውን መልካምነታቸውና እንዲሁም ደግሞ በሚመለሱበት ጊዜ ደግሞ ለሰፊው
እኔ ገንዘብ ስላለኝ ነው። ነገር ግን ገንዘብ ከማጣት የተነሳ በካንሰር የሚሞቱ በርካታ ሰዎች የሚታከሙበትን ትልቅ ማዕከል አስገንብቼ ማንም ሰው ያለ ወረፋና ወደ ሌላ ሀገር ሳይጓዝ ባለው ጥቂት ገንዘብ መታከም እንዲችል የበኩሌን እወጣለሁ በማለት መልእክታቸውን አስተላልፎ ነበረ። ውድ የክርስቲያን አዲስ ዩቲዩብ ቻናል ቤተሰቦቻችን እንግዲህ ከኮሚሽነሯ እንደምንማረው በሰው ሕይወት ውስጥ እንዴት ነገሮች እንደሚለዋወጡ ነው። ጤናን፣ ሰላምን፣ እረፍትን የሚሰጠው እግዚአብሔር ብቻ ነው። ስለዚህ አሁን ላይ ገንዘብ ባይኖረን እግዚአብሔር ስለሰጠን ጤና፣ ስለሰጠን ሰላም፣ ስለ ቤተሰቦቻችን፣ ስለ ራሳችን ልናመሰግንና እግዚአብሔርን ከፍ ልናደርግ ያስፈልጋል እያልን ኮሚሽነሯን ደግሞ እግዚአብሔር የሞቱን ደብዳቤ ጨርሶ ወደ መልካም ነገር እንዲያስገባቸው ጸሎታችንም ምኞታችንም ነው። በዚህ አጋጣሚ መማር የምንችለው ነገር የሰው ልጅ በምድር ላይ በምንኖርበት ጊዜ ትምክህታችን እግዚአብሔርና እግዚአብሔር ሊሆን እንደሚገባ ነው። ውድ ዩቲዩብ ቻናል ቤተሰቦቻችን በዛሬው ፕሮግራማችን እንግዲህ የኦሮሚያ ቱሪዝም ኮሚሽነሯን ሕይወት አስመልክተን ወደ እናንተ ያቀረብነው ፕሮግራም ይህን ይመስል ነበረ። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን የእናንተው መንፈሳዊ ሚዲያ እንግዲህ በመንፈሳዊ ጉዳዮች ላይ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን የምናስባቸውን ልዩ ልዩ የሆኑ መንፈሳዊ ጉዳዮችን፣ ክስተቶችን እንደዚሁም የተለያዩ መልእክቶችን ወደ እናንተው ውድ ቤተሰቦቻችን የምናደርስበትና የምናቀርብበት የዩቲዩብ ቻናላችን ነው። እናንተም ደግሞ ወዳችሁና ፈቅዳችሁ የዩቲዩብ ቻናላችን ከ9000 በላይ ሰብስክራይብ እንድናገኝ ከጎናችን በመሆን እያገዛችሁንና ወንጌልን አብረን በብዙ እየሰራን ስለሆነ ምስጋናችንን ከልብ እያቀረብን ለዚህ ቻናል ደግሞ አዲስ የሆናችሁና ይህንን መልእክት የምትከታተሉ ሁሉ የምንለቃቸው የተለያዩ መንፈሳዊ ፕሮግራሞቻችን በፍጥነት ወደ እናንተ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫናችሁን እንዳትረሱ ለማለት እንወዳለን። የላይክ ምልክቷን በመጫን ደግሞ የምንለቃቸው ልዩ ልዩ ቪዲዮዎች በፍጥነት ሌሎች ሰዎች ጋር እንዲደርሱልን ልታደርጉ ትችላላችሁ። በተጨማሪም ወደ እናንተ በምናቀርባቸው ልዩ ልዩ መንፈሳዊ ይዘት ያላቸው ፕሮግራሞቻችን ላይ የእናንተ የቤተሰቦቻችን አስተያየት ደግሞ የበለጠ እንድንሰራ ስለሚያግዘንና ስለሚያበረታን በሐሳብ ሳጥን መስጫው ቦታ ላይ ሐሳብና አስተያየታችሁን በቅንነትና በጨዋነት ብታስቀምጡልን እኛም የምንመለከተውና ምላሽ የምንሰጥ መሆናችንን ለመግለጽ እንወዳለን። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን ዛሬ ወደ እናንተ ይዘን የመጣነው ፕሮግራም ይህንን ይመስል ነበረ። በቀጣይ ፕሮግራሞቻችን ደግሞ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን በምናስባቸው ሌሎች ልዩ ልዩ አስተማሪ የሆኑ መንፈሳዊ ፕሮግራሞች ዳግመኛ ወደ እናንተ እንደምንመለስ ቃል እየገባን የዛሬው ፕሮግራማችንን እዚህ ላይ እንፈጽም። ሰላም፣ ጤና፣ ፍቅር በያላችሁበት ስፍራ ሁሉ እየተመኘንላችሁ ጌታ ኢየሱስ ክርስቶስ ዘመናችሁና ሕይወታችሁን ይባርክ እንላለን። ቸር ሰንብቱ።